አይምሯችሁን ለማሳረፍ ለጉብኝት በወጣችሁበት ከእነዚህ አደገኛና አስፈሪ ጎሳዎች ጋር ብትገናኙ ምን የሚፈጠር ይመስላችኋል? ይህ እጅግ በጣም ዓለምን ያነጋገረውና ያሳዘነው የጆን አለን ታሪክ ነው። ዓለም መንደር በሆነችባት በዚህ ጊዜ ራሳቸውን ከዚህ ዓለም አርቀው የሚኖሩ አደገኛና አስፈሪ የምድራችን ጎሳዎች እንዳሉ ስንቶቻችሁ ታውቃላችሁ? ምድራችን በተለያዩ አካባቢዎች የሚገኙ ከተቀረው ዓለም ራሳቸውን ነጥለውና ከሰው ዘር ጋር ላለመቀላቀል አሻፈረኝ ብለው የራሳቸውን ኑሮ የሚኖሩ በርካታ ጎሳዎችና አካባቢዎች እንዳሉ ይታወቃል። ታዲያ እነዚህ ከዓለም ራሳቸውን አግልለው የሚኖሩ ፍጡሮች ለተቀረው የሰው ዘር ስጋት መሆን ጀምረዋል። በዛሬው ቪዲዮአችን ወደ ዓለም ዳርቻ ህንድ ውቅያኖስ ተጉዘን በዛ ውስጥ ወደምትገኝ ትንሽዬ የተከለለች ደሴት አደገኛና አስፈሪ ጎሳዎች ውስጥ ስለተፈጠረው አነጋጋሪና አሳዛኝ ታሪክ ላጫውታችሁ። ይሄ ሰው ጆን አለን ይባላል። እነዚህ ጎሳዎች ውስጥ ተቀላቅሎ የደረሰበትን እንመለከታለን። በህንድ ውቅያኖስ የሚገኘው ሰሜን ሴንቲኔል ደሴት ጥቂቶች ብቻ ለመቅረብ የደፈሩት ለ10,000 ዓመታት ያህል ደግሞ ጊዜ የቆመበት ወይም ስልጣኔን የማያውቁና ነዋሪዎቹ ከውጭው ዓለም ጋር ያለውን ግንኙነት ሙሉ ለሙሉ በመተው ተገለው ይኖራሉ። እነዚህ ጎሳዎች ለዓለም ሚስጥራዊና የማይነኩም ጭምር ናቸው። ጆን መንገደኛ ወይም ራሱን ማዝናናት ብቻ የሚፈልግ ሰው አልነበረም። እሱ ጥልቅ መንፈሳዊም ሰው ነበር። እምነቱን ላልታወቁ ግዛቶች ለማስፋፋት የሚሻ ሚስዮናዊም ጭምር ነበር። ጆን ለጉብኝትና ለበጎ አድራጎት ስራዎች ህንድ በነበረበት ጊዜ ነበር ስለ እነዚህ ጎሳዎች የሰማው። በዚህም ለእነዚህ ከዓለም ለራቁ ሰዎች ስለ ክርስትና ሃይማኖቱ ሊሰብካቸውና ወደ እምነቱ ሊጠራቸው ጉጉት ያድርበታል። ለብዙ ዓመታት በምድራችን የሰይጣን የመጨረሻ ምሽግ ተብሎ የሚጠራው ሴንቲላውያን ጋር ለመድረስም አብዝቶ ይመኝ ነበር። ክርስትናን ወደ እነሱ ጋር ለማምጣት መለኮታዊ ጥሪ እንዳለውም ያምን ነበር። ጆን ውሎ እያደረ ይህ ሀሳቡ እንቅልፍ ይነሳው ጀመር። በመጨረሻም የመጣው ይምጣ ብሎና ድፍረቱን አሰባስቦ ለመሄድ ቆርጦ ተነሳ። ለዚህ የሚረዳው ዘንድ የተለያዩ ዝግጅቶችን ማድረግ ጀመረ። በዝግጅቶቹም ቋንቋቸውን ጨምሮ የተለያዩ ነገሮችን በተወሰነ መልኩ ተማረ። ለዚህ ተልዕኮ ለመዘጋጀት ጆን ከአውሮፕላን ላይ መዝለል ብቻ ሳይሆን ሌሎች ነገሮችን ለዓመታት ሰልጥኗል። የመዳን ችሎታን ተምሯል፣ የቋንቋ ስልጠናን ወስዷል እና ከተገለሉ ባህሎች ጋር እንዴት እንደሚገናኝም አጥንቷል። እንደ አውሮፓውያን አቆጣጠር በ2018 በተቻለ መጠን ወደ ሰሜን ሴንቲኔል ለመሄድ ወደ የአማንዳን እና የኒኮባር ደሴቶች ዋና ከተማ ወደ ፖርት ብሌየር ተጓዘ። ጆን ይህንን ሁሉ ዝግጅት ቢያደርግም እድሎቹ በሱ ላይ ተደራርበው ዘግተውበት ነበር። የህንድ መንግስት ጎሳውን እና ጎብኚዎችን ለመጠበቅ የውጭ ሰዎች ወደ ሰሜን ሴንቲኔል ደሴት እንዳይጎበኙ በጥብቅ ይከለክላል። እንደ ኢንፍሉዌንዛ ወይም ኩፍኝ ያሉ በሽታዎች ከዘመናዊ በሽታዎች የመከላከል አቅም የሌላቸውን ሴንቲላውያንን ያጠፏቸዋል። ለጆን ግን ይሄ አደጋ ብቻ አልነበረም፣ ተልዕኮም ጭምር ነበር። ጆን አስተዋይና ብልህ ሰው ነበር። የስዕል ካርዶችን፣ ስጦታዎችን፣ የሕክምና ቁሳቁሶችን አልፎ ተርፎም ውሃ የማያስተላልፍ መጽሐፍ ቅዱስ የመጀመሪያ የመገናኛ መሳሪያ ሰበሰበ። እነዚህ ትናንሽ ምልክቶች በሱ ዓለምና በእነሱ መካከል ያለውን ልዩነት ሊያስተካክሉ እንደሚችሉ ያምን ነበር። በማስታወሻ ደብተሩ ላይም የዚህ ጎሳ የዘላለም ሕይወት ቅርብ ነው ሲል ጽፏል። እንደ አውሮፓውያን አቆጣጠር በኖቬምበር 15 2018 ዓ.ም በጨለማ ተሸፍኖ ጆን ከተከለከለው ደሴት አጠገብ እንዲወስዱት ለሁለት አሳ አጥማጆች ከፍሎ ነበር። አሳ አጥማጆቹ ከባህር ዳርቻው 500 ሜትሮችን ሲደርሱ ግን አቁመው ጆንን ወደዛ እንዳይሄድ ይለምኑት ጀመር። ጆን ግን የዋዛ ሰው አልነበረምና ይህን ሁሉ ርቀት አቋርጦ ከመጣ በኋላ መመለስ አልፈለገም። አሳ አጥማጆቹ ለጆን የጎሳውን ሰዎች አደገኛነት ቢያብራሩለትም ጆን እየፈራም ቢሆን አሻፈረኝ በማለቱ ሕጉን መጣስ በመፍራት ወይም የደሴቲቱን ነዋሪዎች ላለማስቆጣት በማለት ትተውት ተመለሱ። ጆን ውሃ የማያስተላልፍ መጽሐፍ ቅዱሱንና በተስፋ የተሞላ ልብ ይዞ የቀረውን መንገድ በታንኳ መቅዘፍ ጀመረ። ጆን ወደ ባህር ዳርቻው ሲቃረብ
ከጥቅጥቅ ደን ውስጥ የሚወጡ የሰው ምስሎችን መመልከት ጀመረ። ፊታቸው በተለያየ ቀለማት የተሳለ ሲሆን ቀስታቸውንም አነጣጥረውበት ነበር። ጆንም በድንጋጤና በፍርሃት ውስጥ ሆኖ መጮህ ጀመረ። ስሜ ጆን ይባላል፣ እወዳችኋለሁ፣ ኢየሱስም ይወዳችኋል በማለት አሳና ሌሎች ስጦታዎችን አቀረበላቸው። የእነሱ ምላሽ ግን እንዳሰበው አልሆነለትም። ከመደሰት ይልቅ በንዴት ገንፍለው አፍጥጠው ይመለከቱት ጀመር። እንደውም አንድ ትንሽዬ ልጅ ቀስቱን አነጣጥሮ የጆን ደረት ላይ ለቀቀው። ነገር ግን ቀስቱ ከደረቱ ፊት የያዘውን መጽሐፍ ቅዱስ መታው። ጆን ደንግጦ ወደ ጀልባው ፈቀቅ አለ። በዚያ ምሽት ጆን በማስታወሻ ደብተሩ ላይ እንዲህ ሲል ጽፏል። በጣም ፈርቼ ነበር። ጀንበር ስትጠልቅ ማየት ቆንጆ ነው። የማየው የመጨረሻው ጀንበር ስትጠልቅ እንደሆነ እያሰብኩ ነው። ከዚህ ሁሉ ነገር በኋላ አደጋው ከባድ ቢሆንም ጆን ግን ድፍረት ተሰማው። አስከትሎም ይህ ትርጉም የለሽ ነገር አይደለም፣ የዚህ ጎሳ የዘላለም ሕይወት ቅርብ ነው ሲልም ጽፏል። ብዙ ሰዎች እዚያ ሲደርሱ ያቆማሉ። ለጆን ግን ይህ ገና ጅማሮ ነበር። ይህ የእሱ ጥሪ እንደሆነ በማመኑ ስሜቱን መቆጣጠር አልቻለም። ተስፋ ሳይቆርጥ በማግስቱ እንደገና ሞከረ። በህዳር 16 ጆን ወደ ደሴቱ ተመለሰ። በዚህ ጊዜ የደሴቶቹ ነዋሪዎች ወዲያውኑ አላጠቁትም ነበር። ከዛ ይልቅ በጉጉት ግራ በመጋባትና በጥላቻ ተውጠው ተመለከቱት። ጆንም ግንኙነትን ለመገንባት ተስፋ በማድረግ የአምልኮ ዘፈኖችን ለመዘመር እና ምልክቶችንና ድምጾቻቸውን ለመድገም ሞከረ። እነሱ ግን እሱ ሲያወራ ይስቁበት ነበር። ጆን በሚስቁበት ሰዓት የሚሰድቡት መስሎት ነበር። ነገር ግን በሳቃቸው ወይም በዝምታቸው አልተደናገጠም። እንዲህ ሲልም ጽፏል። እነሱ የሚያደርጉትን አያውቁም። ጌታ ሆይ ይቅር በላቸው። በእያንዳንዱ ማለፊያ ጊዜ አደጋው እየጨመረ እንደሚሄድ ቢመለከትም እምነታቸውን ማሸነፍ እንደሚችል እርግጠኛ ነበር። ነገር ግን የደሴቲቱ ነዋሪዎች ለጆን ምንም አይመስላቸውም ነበር። አሳ፣ ኮኮናትና ተጨማሪ ስጦታዎችን ሊሰጣቸው ሲሞክር ግን በጥላቻ ምላሽ ሰጡት። ጆን አሁንም አንድ የመጨረሻ ሙከራ አቅዶ ነበር። በኖቬምበር 17 ጆን ለመጨረሻ ጊዜ ወደ ባህር ዳርቻው ወጣ። አሳ አጥማጆቹ እንደገና ወደ ደሴቲቱ ነዋሪዎች ሲቃረብ ከጀልባቸው ላይ ሆነው ከሩቅ ተመለከቱት። በዚህ ጊዜ ጎሳዎቹ ጆንን ሲያጠቁት አሳ አጥማጆቹ ከሩቅ ሆነው ተመልክተዋል። ቀጥሎ የሆነው ነገር ግልጽ ባይሆንም አሳ አጥማጆቹ የጆንን ሕይወት አልባ አስከሬን የደሴቲቱ ሰዎች ወደ ባህር ዳርቻው ሲጎትቱት ተመለከቱ። በሚቀጥለው ቀን የደሴቲቱ ነዋሪዎች የጆንን አስከሬን በአሸዋ ውስጥ ሲቀብሩ አሳ አጥማጆቹ ተመለከቱ። ለጆን የጉዞው መጨረሻ ይህ ነበር። ነገር ግን ለቀሪው ዓለም የጦፈ ክርክር መጀመሪያ ነበር። ጆን ለእምነቱ ሲል ሕይወቱን የሰጠ ጀግና ነበር ወይንስ አንድን ጎሳ ሁሉ አደጋ ላይ የጣለ ግድ የለሽ ሰርጎ ገብ ነበር? የእሱ ተልዕኮ ስለ እምነት፣ ባህላዊ ክብር እና የሰዎች ግንኙነትን ገደብ ጥልቅ ጥያቄዎችን አስነስቷል። በዚህም ብዙዎቹ ሰዎች ጆንን ቂልና ጅል እንደሆነ በመናገር አጉል ድፍረቱን አጣጥለውበታል። በሌላ ወገን ደግሞ የጆንን ጀግንነት ያደነቁለትም አልጠፉም ነበር። ጆን በመጨረሻው የማስታወሻ ደብተሩ ላይ ለሞቱ ሴንቲላውያንን ወይም አምላክን እንዳይወቅሱ ቤተሰቡን ጠይቋል። ሁሉም ነገር ዋጋ ቢያስከፍለውም ዓላማውን እንደፈጸመ ያምን ነበር። ለእሱ ይሄ ዋጋ ያለው እንደነበር ተናግሯል። ጆን ወደ ሰሜን ሴንቲኔል ደሴት ያደረገው ጉዞ የእምነትና የድፍረት አሳዛኝ ታሪክ ነው። በእምነትና በመከባበር መካከል፣ በመተሳሰርና በሰርጎ ገቦች መካከል ስላለው ድንበር እንድናስብ ይሞግተናል። አሁንም በዓለማችን ውስጥ ያሉትን ሚስጥሮችም ያስታውሰናል። እኛ የዛሬው ቪዲዮአችንን በዚሁ አጠናቀቅን። እናንተ ግን ከተመቻችሁ ላይክ፣ ሼር እና አስተያየት ካላችሁ ደግሞ ኮሜንት ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ።